የመጽሐፍ ትረካ የመጽሐፉ ርዕስ ጠረጋ ፋየር ኦን ዘ ማውንቴንስ በሬይሞንድ ዴቪስ ተጽፎ በበቀለ ገሙ የተተረጎመ 1986 ዓመተ ምህረት የወላይታ ቤተክርስቲያን ታሪክ ክፍል 3 ምዕራፍ 6 ኢየሱስ ክርስቶስና ሰይጣን። ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸው ተከፍት ዘንድ። የሐዋርያት ሥራ 26:18 ዲያሳ የተወለደውና ያደገው በማያምን አካባቢ በመሆኑ ብዙ አይነት የጥንቆላ ብልሃቶችን ተምሯል። ከእስላሞችም ጋር በመገናኘት የሃይማኖታቸውን ትምህርት ለማወቅና ለመከተል ሞክሯል። በኋላም የማያውቃቸውን ሃይማኖቶች ሁሉ የሞከረ ሲያነሳና ሲጥል ቆይቶ ዕድሜው 50 ዓመት ያህል በሚሆንበት ጊዜ ከሚስዮናውያን ጋር ተገናኘ። በጣም ያስጨነቀውን የልቡን ፍላጎት ለማሟላት ሲል ትንሽ ተስፋ ፍለጋ ቢንከራተትም ባለማግኘቱ ጭራሽ ብስጩ ሆነ። በኢየሱስ ክርስቶስ በማመን የሚገኘውን የመዳንን ቃል ለመስማት ሁል ጊዜ ወደ ሚስዮኑ ይመጣ ነበር። በመጨረሻም ቃሉን ደጋግሞ ከሰማ በኋላ እየፈራና ብዙም እርግጠኛነት ሳይኖረው ዲያሳ ክርስቶስን አምኖ መቀበሉን ገለጸ። ጽኑ ያልሆነ ተለዋዋጭ ጠባይ ያለው ከመሆኑ የተነሳ የተለማመዳቸውን ሌሎች ሃይማኖቶችን ትቶ ሙሉ በሙሉ በጌታ ኢየሱስ ክርስቶስ ብቻ ባለመተማመኑ በሕይወቱ ወዲያውኑ ለውጥ ልታይ አልቻለም። ምንም እንኳን በዚህ ጊዜ ዲያሳ በራሱ አልፎ ሽበት የጀመረው ጠና ያለ ሰው ቢሆንም ንባብ ለመማር ትልቅ ጉጉት ነበረው። ከዚህም የተነሳ በሚስዮኑ የቀን ትምህርት ቤት ገብቶ ከ14 እና 15 ዓመት ልጆች ጋር ተቀምጦ ተማረ። እንደ ወንዳሮ ሳይሆን ዲያሳ አማርኛ በደንብ መናገር የሚችል ስለነበረ ንባብ ለመማር ብዙ ባለመቸገሩ ጥሩ እድገት አሳየ። መጽሐፍ ቅዱስ በማንበቡ የዲያሳ ሕይወት በመለወጥ ወላዋይና ፈሪ የነበረው ልበ ሙሉና ጀግና ክርስቲያን እስካሁን ይጠራበት የነበረ ዳርጌ የተባለ ስሙን ዲያሳ እንዲባልለት ጠይቆ አስቀየረ። እንዲህም አለ፣ ከአሁን ጀምሮ ዳርጌ ተብዬ መጠራት አልፈልግም። ይሄ ስም እኔ ሰይጣንን በማመልክበት ጊዜ የነበረኝና በጧንቋዩም የሚታወቅበት ነው። ወደፊት በዚሁ መንገድ መታወቅ ስለማልፈልግ አባቴ ዲያሳ ብሎ የሰየመኝን የመጀመሪያ ስሜን ፈልገዋለሁ። ዲያሳ በኢየሱስ ክርስቶስ ፍቅር የተሞላ በመሆኑ በየትም ቦታ ስለ እርሱ መናገር ይወዳል። ዘበኛ በመሆኑ ሳይተኛ መጠበቅ ቢኖርበትም ማታ አጭር እንቅልፍና እረፍት ያደርጋል። ቀን ሰዎችን ለማግኘትና ለማነጋገር በቂ ጊዜ ይኖረዋል። በርካታ የወላይታ ለቅሶች ሟቹን ለማክበርና ለዘመዶቹ ሐዘናቸውን ለመግለጽ ለሚመጡ በሺህ ለሚቆጠሩ ሰዎች ስለ ኢየሱስ ክርስቶስ ለመመስከር ምቹ ሁኔታ ይፈጥሩለታል። ዲያሳ ከሰዎች ጋር ተቀምጦ ስለ ወደፊቱ ሕይወት በዝግታ ይነግራቸዋል። አንድ ቀን ጠዋት የለቅሶና የዋይታ ጩኸት የኦቶናን ሚስዮን ጣቢያ ከማዶ ጋራ የሚለየውን ትልቅ ሸለቆ አልፎ ይሰማል። የሞተው አንድ ሀብታም የወላይታ ሰው ሲሆን ቤቱም በአትክልትና በዛፎች አሸብርቆ ከኦቶና ይታያል። ዲያሳ ሸለቆውን አቋርጦ የተሻገረ ብዙ ጊዜ የመሰከረለት ቢሆንም ሰውየው ኩሩ በመሆኑ ሳይቀበለው ቆይቶ ዛሬ ግን ያለ ክርስቶስ ወደ ዘላለማዊ ጥፋት ሄደ። ዲያሳ
ብዙ ጠንቋዮችና ሌሎች ሕዝቦች በለቅሶ እንደሚገኙ በማወቅ በማለዳ ሸለቆውን አቋርጦ ወደ ለቅሶ ቦታ ሄደ። ከመቀመጡ በፊት በወላይታ የተለመደውን የአለቃቀስ ወግና ስርዓት ሳይጠብቅ ወደ አልቃሾቹ ቀርቦ የተሰማውን ሐዘን ገለጸ። ሌሎች ግን በሐዘንተኞች ፊት ይሄዱና ይመለሱ፣ በአክሮባት ይወርቁ፣ በጥፍሮቻቸው ሰውነታቸውን ይነጩ፣ ደረታቸውንም ይደልቁ ነበር። ከዚህም በላይ ትንሽ ጭብጥ የአጋም እሾ ይዘው ጉንጫቸውን በፊታቸውና በልብሳቸው ደም እስከሚፈስ ይገርፉና ይቦድሱ ነበር። በዚህ የእብድ አይነት ስራ ነበር ሟቹን የማጣት ጥልቅ ሐዘንና የሐዘናቸውንም ልባዊነት ለማሳየት ተስፋ የሚያደርጉት። ዲያሳ በተቃራኒው በጸጥታና ሐዘን በተሞላበት ሁኔታ በመራመድ ወደ ሟች ቤተሰቦችና ዘመዶች ቀርቦ ከኢየሱስ ቃል ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር አላቸው። ለሟቹ ሰው አሁን ባይቻልም በሕይወት ላሉ ዘመዶቹ በኢየሱስ ክርስቶስ ለማመንና ለመዳን እድል እንዳለ አረጋገጠላቸው። ከዚያም ወደ ዛፍ ጥላ ስር ሄዶ ከሌሎቹ ሰዎች ጋር ተቀመጠና መመስከሩን ቀጠለ። በዚያን እንዳለ ከሱ ብዙም ሳይርቅ ዋናው ጠንቋይ የጠንቋዮች ጠንቋይ ተቀምጦ አየ። ጠንቋዩ የተለየና በራሱ ላይ 7 ለየብቻ የተገመዱና የታሰሩ ጸጉሮች ያሉት ሲሆን በመላው ወላይታ የተፈራና በመቶ የሚቆጠሩ ሰዎችን በመርገም የገደላቸው መሆኑ የሚታመንለት ሰው ነበር። ቤቱ 3 ግቢዎች ያሉት ሲሆን ወደ 3ኛው ግቢ ማለት ጠንቋዩ እርኩስ መናፍስትን በመጥራት ሰይጣንን የሚገናኝበት ትንሽ ጎጆ ቤት ውስጥ መግባት የሚችለው ራሱ ጠንቋዩ ብቻ ነበር። ግቢው በጦር አጥር የታጠረ ሲሆን እያንዳንዱ ጦር የመጣው እርሱ ረግሞ ከገደላቸው ሰው ቤት ነበር። የረገመው ሰው ከሞት በኋላ የሟቹን ጦር ዘመዶቹ ለጠንቋዩ የማምጣት ግዴታ ነበረባቸው። ስለዚህ ሰዎች ይህንን ጠንቋይ ቢፈሩና በፊቱ ቢንቀጠቀጡ አያስደንቅም። ዲያሳ ግን አልፈራም። ሰዎቹ ሁሉ እንደሚያደርጉት ማልቀስ እንደሌለባቸውና ኢየሱስ ክርስቶስ በኃይሉ ሰዎቹን ከሰይጣን ስልጣን ነፃ እንደሚያወጣቸው መመስከሩን ቀጠለ። ሰዎቹም የዲያሳ ንግግር ጠንቋዩን የማያስደስትና የሚያስቆጣ መሆኑን አውቀው በመፍራት ዲያሳን ዝም ለማሰኘት ሞከሩ። ተጠንቀቅ አንተ ሰው፣ ሌላ ትርፍ ቃል እንዳትናገር አሉት። ዲያሳም ዝም ከማለት ይልቅ ድምፁን ከፍ አድርጎ ይናገር ጀመር። በመጨረሻም ጠንቋዩ ራሱ ዝም በል በማለት በኃይለ ቃል አዘዘ። ማነህ አንተ ዝም በል የምትለኝ? አለ ዲያሳ። ሰዎቹ በተለይ የዲያሳ ወገኖች በድፍረቱ በጣም ደነገጡ፣ ፈሩ። ዲያሳ በእርግማኑ እንደሚሞትባቸው ስለማይፈልጉ ዝም በል ሌላ ነገር እንዳትናገር በማለት አባበሉ። ዲያሳ ግን ለጠንቋዩ መመለሱን ቀጠለ። ዝም በል የምትለኝ አንተ ማን? ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ይህንን መልእክት በየትም ቦታ ላሉ ሰዎች ሁሉ እንድናገር አዞኛል። ጠንቋዩም በጣም ተቆጥቶ ማን እንደሆንክ አታውቅም አለ። ዲያሳ አንተ ማን እንደሆንክ አውቃለሁ። አንተ ጠንቋይ፣ አንተ ጌታ ኢየሱስ ክርስቶስ አዳኝ መሆኑን እንደማታውቅም አውቃለሁ ብሎ መለሰ። አንተ የጠንቋዮች ሁሉ አውራ ጎቻ ጎዶን አትፈራምን? አልፈራም። እኔ ኢየሱስ ክርስቶስን እፈራለሁ፣ አከብራለሁ። አንተ ሰዎችን በፍርሃት በማጥመድ ችግር ትፈጥርባቸዋለህ። ኢየሱስ ክርስቶስ ግን አዳኝ ነው።
እርሱ ሰዎችን በስሙ ቢያምኑ ያንተን ስልጣን በመሰባበር ሕይወትን፣ ብርሃንንና እውነትን ይሰጡ። የድያሳ ድፍረትና ንግግር ጎቻጎዳን በጣም አስቆጣ። ይህ መንፈቅ ዓመት ሳያልቅ ከፊታችን መስቀል በዓል በፊት ከነጭ ሰዎች አገልጋዮች አንዱ ይሞታል ብሎ ጮኸ ጠንቋዩ። የነጮችን ትምህርት የሚከተሉ ብዙ ሰዎች አሉ። ትምህርቱ እንኳን የነጮች ሳይሆን የእግዚአብሔር በመሆኑ ብዙዎቻችን እግዚአብሔርን እንከተላለን። እንግዲህ እንደ አጋጣሚ ከእነዚህ አንዱ ልሞት ይችላል። እኔን የምትለኝ ከሆነ ለምን በስሜ አጠራኝም? አለ ድያሳ በዝግታ። ጎቻጎዳ ይበልጥ ተቆጣ። የአንድ እጁን ሌባ ጣት በረዥም ጥፍሩ መሬት ላይ ተከለና በሌላ እጁ ጣት ወደ ድያሳ እያመለከተ በጎረና ድምፁ ቃሎችን ይተፋ ጀመር። ከመንፈቅ ዓመት መጨረሻ በፊት የፊታችን መስቀል ሳይደርስ ትሞታል። እርግማኑን የሰሙ ሰዎች ለመተንፈስ እንኳን ባለመቻላቸው ጸጥተዋል። አንድ አይነት ኃይለኛ መቅሰፍት እዚያው በድያሳ ላይ ይወርዳ ብለው ስላሰቡ ከቆሙበት ወደ ኋላ አፈግፍገው አይናቸውን አፍጠው ይመለከቱ ነበር። ድያሳ ወደ ሕዝቡ መለስ ብሎ እጆቹን በማንሳት የተቃውሞ ጩኸት እንዳይኖር እየተከላከለ እንዲህ አላቸው። ይህ ክፉ ሰው ያለው ሰምታችኋል። አባቱ ሰይጣን የውሸቶች ሁሉ አባት ነው። እንግዲህ ይህንን የሰማችሁ ሁሉ ተመልከቱ። ይህ እርግማኑ ከሰራና እኔ ከሚመጣው መስቀል ወይም 6 ወር በፊት ከሞትኩ ሰይጣንን አምልኩ፣ ተከተሉትም። እኔ ካልሞትኩና በሕይወት ካለው ግን ወደ ኢየሱስ ክርስቶስ ተመልሳችሁ የግል አዳኛችሁ በማድረግ ከኔ ጋር አብራችሁ እግዚአብሔርን እንድታመልኩ ፈልጋለሁ። ድያሳ የተናገረውና ያደረገው በወላይታ ተደርጎ አይታወቅም። የተፎካከረው ከወላይታ አውራ ጠንቋይ ጋር ብቻ ሳይሆን ከራሱ ከሰይጣን ጋር ስለሆነ መንፈስ ቅዱስ በኃይል እንደሞላውና እንዳበረታው እንዳደፋፈረው አይጠረጠርም። ኤልያስ እንኳን ፈርቶ እንደነበር ድያሳም በዚያ ቀን ማታ ስራ ከመግባቱ በፊት እየተንቀጠቀጠ ያደረገውን ሁሉ ሊነግረው ወደ ሚስተር ሉዊስ ሄደ። መምህር፣ የሰራሁት ትክክል ነው? ሚስተር ሉዊስ፣ አዎን ትክክል ነው። አትፍራ። ማሰብ ያለብህ ሰይጣንን የተጋፈጥክ መሆንን ነው። ጌታ ኢየሱስ ክርስቶስ ከሰይጣንም የበለጠ ኃይለኛ ነው። እርሱ ራሱ አይዟችሁ ዓለምን አሸንፈዋለሁ፣ እንደገናም ስልጣን በሰማይና በምድር ተሰጠኝ ብሏልና እርሱ ከማንም ከምንም የበለጠ ኃይለኛ በመሆኑ ከሰይጣንም በላይ ነው። አየህ ድያሳ፣ አንተ በክርስቶስ የምታመንና ነፍስንም ለእርሱ አሳልፈ የሰጠ ስለሆንክ እርሱ ይጠብቅሃልና የሰይጣን እርግማን ሊጎዳ አይችልም። ሁለቱም አብረው ከእግዚአብሔር ቃል ጌታ የማይተዋቸውና የማይለያቸው መሆኑን የሚያረጋግጠውን ክፍል ካነበበው በኋላ ድያሳ ብርታት ገኘ። እስቲ እንጸልይና ጉዳዩን ለእግዚአብሔር አሳልፈን እንስጥ። አንተ ግን በምትሄድበት ሁሉ በምትበላው ምግብ ሁሉ በጣም መጠንቀቅ አለብን። እርግማኑ በአንተ ላይ እንዲፈጸም ጠንቋዩና ደጋፊዎቹ የማይሞክሩት መንገድ አይኖርምና ምግብ ስትበላ መርዝ ሊጨምሩበት ስለሚችሉ በእነዚህ 6 ወራት ውስጥ የትም ስትሄድ ምግብም ስትበላ ራስን ጠብቅ።
ሁልጊዜ ማታ ማታ ድያሳ ለስራ ሲመጣ አብረው ይጸልያሉ። ድያሳም እግዚአብሔር ብርታትና ድፍረት ስለሰጠና ከፍርሃትም ነፃ ስላወጣው ልቡ ሰላም አገኘ። በሰይጣን ባርነት ታስሮ ነፃ የወጣ ድያሳና ሌሎች አማኞች የመሰሉ እንጂ ሌላ ሰው መጥፎም መጋፈጥና ከሰይጣን ኃይል ነፃ ወጥቶ አርነትን መለማመድ ማለት ምን እንደሆነ ልገባው አይችልም። የስድስት ወራቱ መጨረሻና የመስቀል በዓል ደረሰ። በዓሉ የሚከበረው ከሚስዮኑ ጣቢያ 6 ወይም 7 ማይሎች ያለ ርቆ በዋናው ጠንቋይ በጎቻ ጎዳ ቤት አጠገብ ባለው ሜዳ ነበር። በሺህ የሚቆጠሩ ሰዎችም በሜዳው ተሰበሰቡ። በቦታው ምን እንደተፈጸመ ሚስተር ሉዊስ ሲገልጽ ድያሳ ከፈረሶቼ በአንዱ ደስታ ሌላው አማኝ በሌላው ፈረሴ ተቀምጠው ከእኔም ጋር ሸለቆውን ተሻግረን ወደ ጠንቋዩ ቤት ሄድን። ሜዳው ከ600 በሚበልጡ የፈረስ ጎግስና የጦር ውርወራ በሚጫወቱ ፈረሰኞች ተሞልቷል። እኛም ወደ ውስጥ ገብተን ጠንቋዩ ወደ ተቀመጠበት ስንጠጋ በፊቱ 7 የሰይጣን ከበሮች ባለማቋረጥ እየተመቱ ሰይጣናዊ ዳንስና ጭፈራ ሲካሄድ ተመለከትን። አንድ ትልቅ ዋርካ ተቆርጦ ተጥሏል። ቅርንጫፎቹም አልተመለመሉም። ዋርካውም በወደቀበት የሚያድግ ለማስመሰል የተደረገ ሲሆን ትንሽም ጭብጥ ሳሮች በቅርንጫፎቹ ታስረዋል። ሰዎቹም የከበሮውን ምት እየተከተሉ ደንሱ ነበር። ድንገት የከበሮ አመታት ተቀየረ። ይህም ሰዎች ሁሉ ወደ አንድ ቦታ የሚሰበሰቡበት ሰዓት መሆኑን የሚያመለክት ነበር። ሰዎችም ሁሉ ጠንቋዩ ከመሃላቸው ሆኖ ለሰይጣን መስዋዕት ለማቅረብ ተጠጋግተው ተሰበሰቡ። እኛም የቆምነው በብዙ መቶ በሚቆጠሩ ሰዎች በተከበበው በራሱ በሽማግሌው ጠንቋይ አጠገብ ነበር። አሁንም መቼዎቹ የከበሮውን አመታት ሲቀይሩ ዳንሱ ልዩ መልክ ያዘ። የመስዋዕቱ ማቅረቢያ ዝግጅት ሲደረግ ሰዎች ሁሉ ለሰይጣን አምልኮና ክብር መዘመር ጀመሩ። ድያሳ በፍጥነት ተነስቶ በእግሩ ቆመና ጎቻ ጎዳ ታስታውሰኛለህ? በዛሬው ቀን በሕይወት አትኖርም ብለህ የነበርከው ሰው ነኝ። አንተ እስከ መስቀል ድረስ አትኖርም ብለኸኝ ነበር። እኔ ግን ይኸው ጤነኛ ሆኜ እኖራለሁ። አንተ ውሸታም፣ አንተ የምታመልከው ሰይጣንን ውሸታምና ኃይል የሌለው መሆኑን መመስከር እወዳለሁ ብሎ ተናገር። ድያሳ ወደ ህዝቡ መለስ ብሎ ያኔ ምን ብዬ እንደነበር አሁን ታስታውሳላችሁ? እኔ ብሞት ለሰይጣን ተገዙ፣ እርሱንም አገልግሉ። ባልሞትና በሕይወት ብኖር ግን ወደ እግዚአብሔር ተመለሱ ብዬ ነበር። ዛሬ እዚህ ካላችሁት ውስጥ ያኔ በዚያ ቦታ የነበራችሁት ብዙዎቻችሁ በርግጥ ይህ ከሆነ ወደ እግዚአብሔር ለመመለስ ቃል ገብታችሁ ነበር። ይኸው እኔ በሕይወት አለሁ፣ ጤናማም ነኝና ወደ ኢየሱስ ክርስቶስ ተመልሳችሁ አዳኛችሁ አድርጋችሁ እንድትቀበሉ ፈልጋለሁ። አይኖች ሁሉ በጠንቋዩ ላይ ተተከሉ። ማንን ልንቀሳቀስ ወይም ልናገር አልደፈረም። እስካሁን ማንም የዚህን የሰይጣን ካህን የዕድሜ ልክ ስልጣን ደፍሮ የተቀመጠ አልነበር። የሰዎቹ ፊት በፍርሃት ጨለመ። ምን አስደንጋጭ ነገር ይፈጸም ይሆን? ድያሳ እዚያው በሞት ይመታል እያሉ እሱን ለመንካት ካለመድፈራቸውም በላይ ጎቻ ጎዳን የተጋፈጠ ሊኖር እንደሚችል ባለማመን በአጠገቡ የቆሙት በፍርሃት ወደ ኋላ አፈገፈጉ። የክብሮ የምትቆሙ
መቼዎቹም ሆኑ ደናሾቹም ሁሉ በቆሙበት ቀሩ። በጠቅላላ ጸጥታውን ጠንቋዩ በቁጣ አፍጦ ድያሳን ያይ ነበር። ድያሳና አብሮት የሄዱት በአንድ ወገን፣ ሕዝቡ ደግሞ በሌላ ሆነው የሰይጣንን ወኪልና የእግዚአብሔር ልጅ ለተወሰነ ጊዜ ፊት ለፊት ተፋጠጡ። ጠንቋዩ ተጨንቆና ተደናግሮ እጆቹም ተዝለፍልፈው በወደቁ ጊዜ ተነስተው እንደተገረፈ እንስሳ ሮጦ ወደ ግቢው ገባ። መተትና አስማቱ ሲሰባበር በቦታው የነበረው ጫጫታና ሁካታ አበቃ። ሰዎችም ሁሉ በፍርሃት የተንቀጠቀጡ ስፍራውን ለቀው ሄዱ። ጠንቋዩም በሕዝቡ ላይ የነበረው የኃይል ይዞታ ሲሰባበር የእርሱ ሰይጣናዊ በዓልና ስብሰባ ማድረግም አብሮ አካል